ስማ ወንድሜ አንድ ነገር ልንገርህ፣ ይጠቅምሃል ብዬ አስባለሁ። በህይወትህ ልታገኝ ትችላለህ፣ ልታጣም ትችላለህ። ነገር ግን ሁሌም ቢሆን ተረጋጋ። ስታጣም አታማር፣ ስታገኝም ከመጠን በላይ አትደሰት። ካንተ በታች ያሉትን ሰዎች አትናቅ። ባጣህ ጊዜ በተለይ ፈጣሪን አታማር፣ ራስህን አትውቀስ። ድክመትህን ገምግም እንጂ ከሰዎች ያነስክ መሆንንና የማትረባ ሰው እንደሆንክ ራስህን አትቆጥር። እኔ አንድ ነገር ልንገርህ፣ ብቻህን ልትቆም ትችላለህ። ሰዎች ሊገፉ ይችላሉ። በዓለም ላይ ሁሉ ነገር የጨለመብህ ሊመስል ይችላል። ነገር ግን አንተ ሁሌም ቢሆን ጠንካራና ላንተው ያለኸው ራስህ መሆንህን ማወቅ አለብህ። ሰዎች ሁሌም ጥቅመኞች ናቸውና በሌለህ ጊዜ ሊሸሹ ይችላሉ። ብቻህንም የሆንህ በጣም ስንኩልና ደካማ ፍጡር መስለህ ልትታይ ትችላለህ። ነገር ግን የማያልፍ ነገር የለም። ቀኖችና ሌሊቶች እንደሚያልፉ ሁሉ ችግርም ያልፋል። ያጣ ሰው ያገኛል፣ ያገኘም እንደሚያጣ ማወቅ አለብህ። ፍርድ የፈጣሪ መሆኑን ባስታወስህ ጊዜ ጠንካራ እንደምትሆን እርግጠኛ ነኝ። ሰዎች ሁሌም እንዳጡ ከዚህ ዓለም ላይ አይለዩም፣ ሁሌም እንዳገኙ ደግሞ ከዚህ ምድር ላይ አይለዩም። ሕይወት ሚዛናዊ እንደሆነች ማወቅ አለብህ። ካንተ የሚጠበቅብህ ጠንክረህ መስራትና ያገኘኸውን ነገር ለነገ ማስቀመጥ ነው። ምድርን የሰራ እንጀራ ይበላል እንደሚል መጽሐፍ ቅዱስ፣ አንተም ቢሆን ሁሌም ከሰራህ እንጀራን ትበላለህ። ሰዎች ያንተን ነገር ሊቀሙ ይችላሉ፣ ሊገፉ ይችላሉ፣ በጣም ሊያሳዝኑ ይችላሉ። አምረህ ልታለቅስ ትችላለህ። ነገር ግን ሁሌም ቢሆን አስታውስ፣ ብቻህን አይደለህም። በዚህ ምድር ላይ የወለዱህ እናትና አባቶች፣ የእናትህና የአባትህ ልጆች፣ ወንድሞች ሁሉ ሊርቁህ ይችላሉ። ነገር ግን ብቻህን አይደለህም። በእርግጠኝነት ልንገርህ፣ በዚህ ምድር ላይ አንድ ነገር አለ፣ አንተን ወደዚህ ምድር ያመጣህ ማለት ነው። ያ ኃያልና ታላቅ ፈጣሪ ነው። ሁሌም ቢሆን እሱን አስብ። ትነሳለህ፣ አይዞህ። በዚህ ምድር ላይ ሁሉን ነገር ልታጣ ትችላለህ። የማይጠፋውና ማንም የማይነጥቀህ ነገር ግን ሰውም ያልሰጠህ ነገር እሱ ተስፋ ነው። ተስፋ ሁሌም ቢሆን እስከ ሞት አፋፍ ድረስ አብሮህ ያለ የማይጠፋ ታላቅ ነገር ነው። እሱን አክብረው። ስትወድቅ ተነሳ፣ አስታውስ። ስጋም ቢሆን እንደዚሁ ነው። ልጠቁር ልጠወልግ ትችላለህ። ሰዎች ላብህንና ጉልበትህን ምጥጥ አድርገው እንዲሁ በከንቱ ሊበሉብህ ይችላሉ። አትዘን፣ ትነሳለህ። አይዞህ። ስጋ ባዕዳ ነው ይላል ያገሬ ሰው። ብጠቁር ነገ ስታገኝ ትለመልማለህ፣ ትነጣለህ። እንደ ሰው ግርማ ሞገስ በላይ ላይ ይላበሳል። አይዞህ ወንድሜ፣ ሁሌም ቢሆን አትዘን። ይህ ምድር በጣም አስቀያሚና ክፉ ነገር እንደሆነ አንዳንዴ ማስተዋወስ ጥሩ ነው። ለሌላው ሰው በተለይ በጣም ባዕዳ ናት። ስለዚህ አንተ በሰዎች ፊት ሁሌም ቢሆን ተዋርደህና ዝቅ ብለህ እንዳትገኝ፣ ሐዘንም ከንቱ እንዳይሰብርህና ማንነትህን እንዳይቀማህ ሁሌም ቢሆን ዝግጁ መሆን አለብህ። አንዳንዴ ሲቸግርህ ሰዎችን ልጠይቅ ትችላለህ። ሰዎችም ሊረዱ ይችላሉ። በእርግጥ ሰው ያለ ሰው ከንቱ ነው። ሰው ያስፈልጋል፣ ወዳጅ ያስፈልጋል፣ የችግር ጊዜ ደራሽ ያስፈልጋል። ነገር ግን ሁሌም ቢሆን የሰው ልጅ ለሰው ልጅ ደግ ነው ማለት አይቻልም። በምድር ላይ የተፈጠረ ሰው ሁሉ አንድ አይነት አይደለም። አንዳንዶች ይገነቡሃል፣ አንዳንዶች ይሰብሩሃል። ስለዚህ የሚሰብሩ ሰው ባጋጠሙህ ጊዜ ያንን ነገር በጽናት ለማለፍ መሞከር አለብህ። ደሞም ሰው በሰበረህ ጊዜ የሚገነባህ ሰው ነውና ሰውን በከንቱ ነገር አትጥላ። ሁሌም ቢሆን አንድ ነገር ማስታወስ አለብህ። እግዚአብሔርም ቢሆን እንኳን ሰውን ስለፈጠረ እንዳዘነ መዘንጋት የለብህም። እግዚአብሔር እንኳን በፈጠረው ፍጡር አዝኗል። እንኳን እኛም በመሰሉ ፍጡሮች ማዘናችን ከንቱ እንዳይሆን ማወቅ አለብን። ና ወንድሜ
አንድ ነገር ላስታውስህ፣ ያጣ ሰው ያገኛል፣ ያገኘም እንዲሁ በከንቱ ባዶውን ሊገኝ ይችላል። ስለዚህ አጣሁ ብለህ አትጨነቅ። ሰው ከዙሪያ የጠፋ ብለህ አትጨነቅ። የጠፋውን ለመሰብሰብና ያጣኸውን ለማግኘት ሞክር እንጂ ሁሌም ቢሆን በጨለማ ላይ እንዳለህ አታስታውስ። ወንድሜ ይህ ነው ለአንተ የምመክርህ ነገር። እኔ ካለፍኩበትና ካለሁበት ህይወት የተማርኩት ትልቁ ነገር ይሄ ነው። ደህና ሁን።